ሰላም ጤና ይስጥልኝ የተከበራችሁና የተወዳችሁ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ የሰው ልጅ ያስተሳሰብ አድማስ ሙሉ በሙሉ ስለቀየረ የጊዜና የዋን ሚስጥር ስለፈታውና የዘመናችን የብልህነት ተምሳሌ ስለሆነው ታላቅ ሰው እናወራለን። በልጅነቱ መናገር አቅቶት በትምህርት ቤቱም ደደብ ተብሎ የሚገመት እንደነበር ያውቃሉ? ዛሬ በዚህ ቪዲዮ ከተራው የፓተንት ቢሮ ሰራተኝነት ተነስቶ የዓለማችን ታላቅ ሳይንቲስት ለመሆን የቻለበትን አስገራሚና አነቃቂ የህይወት ታሪክ ቃል በቃል እንተርክላችኋለን። እስከ መጨረሻው አብራችሁን ቆዩ። የአልበርት አንስታይን የህይወት ጉዞ የጀመረው እንደ አውሮፓውያን አቆጣጠር ማርች 14 ቀን 1879 ዓ.ም ነበር። የተወለደው በጀርመን ኡሉም በተባለች ከተማ ውስጥ ከነበሩ የአይሁድ ቤተሰቦች ሲሆን በልጅነቱ ግን እንደ ሌሎች ልጆች ፈጣን አልነበረም። እንዲያውም እስከ 4 ዓመቱ ድረስ መናገር አይችልም ነበር። በዚህ ምክንያት ወላጆቹ የአእምሮ እውቀት ሳይኖርበት አይቀርም ብለው እጅግ ሰግተው ነበር። ነገር ግን በ5 ዓመቱ አንድ አስደናቂ ክስተት ተፈጠረ። አባቱ አንድ ትንሽ ኮምፓስ ወይም አቅጣጫ መጠቆሚያ መሳሪያ በስጦታ ሰጠው። ታናሹ አልበርት መርፌዋ ወደ የትኛውም አቅጣጫ ቢዞር ሁልጊዜም ወደ ሰሜን ብቻ ስትጠቆም ሲያይ በጣም ተገረመ። በአየር ውስጥ እኛ በአይናችን የማናየው አንድ ሚስጥራዊ ኃይል እንዳለ የተረዳው ያኔ ነበር። ይቺ ትንሽ ኮምፓስ በውስጡ የሳይንስ ፍላጎት በከፍተኛ ሁኔታ ቀሰቀሰችው። አንስታይን በትምህርት ቤት ውስጥ መደበኛውንና አስተማሪዎችን የሚሉትን በደንብ የመሸምደድ የትምህርት ስርዓት አይወድም ነበር። ሁልጊዜም ነገሮችን በጥልቀት ማሰብና ለምን እንዴት ብሎ መጠየቅ ያዘወትር ነበር። በዚህ ምክንያት አንዳንድ ተማሪዎች ካንተ ምንም ቁም ነገር አይወጣም ይሉት ነበር። ኮሌጅ ገብቶ ከተመረቀ በኋላም ቢሆን ህይወት በቀላሉ ተቀበለችው። በትምህርት ቤቱ የነበሩ ፕሮፌሰሮች ለሱ የውሳኔ ሐሳብ ለመጻፍ ፍቃደኛ ስላልነበሩ አስከፊ የህይወት ለመቅመስ ተገዷል። በመጨረሻም በስዊዘርላንድ በርን ከተማ በሚገኝ የፓተንት ቢሮ ውስጥ ተራ ረዳት መርማሪ ሆኖ ተቀጠረ። ይህ ተራ የተባለ ስራ ግን ለአንስታይን ትልቅ እድል ሆነለት። ስራውን በፍጥነትና በቀላሉ አጠናቆ የተረፈውን ሰዓት በሙሉ በራሱ ሳይንሳዊ ሐሳቦች ላይ ያሳልፍ ነበር። በዚህ የፓተንት ቢሮ ውስጥ ሆኖ እንደ አውሮፓውያን አቆጣጠር በ1905 ዓመተ ምህረት ሳይንቲስቶች ድንቁ ዓመት ብለው የሚጠሩትን ታሪካዊ ስኬት አስመዘገበ። ገና በ26 ዓመቱ የፊዚክስን ዓለም ለዘላለም የለወጡ 4 ታላላቅ የምርምር ጽሑፎች በአንድ ዓመት ውስጥ አሳተመ። የመጀመሪያ ጽሑፉ የብርሃን የፎቶ ኤሌክትሪክ ተጽዕኖ በመግለጽ ብርሃን እንደ ቅንጣትና እንደ ማዕበል እንደሚጓዝ አረጋገጠ። ለዚህ ምርምሩ ነው ከዓመታት በኋላ የኒውተን ሽልማት ለማግኘት የበቃው። በሁለተኛው ጽሑፉ የአቶሞችና የሞለኪውሎች መኖር በተጨባጭ አስረዳ። በሶስተኛው ጽሑፉ ደግሞ የእሱን ታዋቂ ልዩ አንጻራዊነት ቲዮሪ ይፋ ያደረገ። በዚህም ጊዜና ቦታ ቋሚ ሳይሆኑ አንጻራዊ መሆናቸውን፣ የብርሃን ፍጥነት ግን ፈጽሞ የማይለወጥ መሆኑን አረጋገጠ። በአራተኛና በመጨረሻው ጽሑፉ ዓለማችን የቀየረውን ታዋቂውን ኢነርጂ ነው ማስ ታይምስ ስፒድ ኦፍ ላይት ታይምስ ስፒድ ኦፍ ላይት ወይም ኢኳል ቱ ኤምሲ ስኩዌር የሚለውን ቀመር አስተዋወቀ። ይህ ቀመር ቁስ አካል ወደ ከፍተኛ ኃይል መቀየር እንደሚቻል የሚያሳይ ሲሆን ከጊዜ በኋላ ለአቶሚክ ቦምብ መፈጠር መሰረት ሆኗል። አንስታይን በዚህ ብቻ አላበቃም። በ1915 ዓ.ም አጠቃላይ አንጻራዊነት የተባለውን ታላቅ ቲዮሪ ይፋ አደረገ። እሱ እንደሚለው ስበት በፕላኔቶች መካከል የሚኖር መሳሳብ ሳይሆን ከባድ አካላት በህዋና በጊዜ ላይ የሚፈጥሩት መታጠፍ ወይም መኮማተር ነው። ይህ ቲዮሪ በወቅቱ ለነበሩ ሳይንቲስቶች እብደት ይመስል ነበር። ነገር ግን በ1919 ዓ.ም በተከሰተ የፀሐይ ግርዶሽ ወቅት ሳይንቲስቶች የአንስታይን ቲዮሪ በመቶ ትክክል መሆኑን በተግባር አረጋገጡ። በአንድ ጀንበር አንስታይን በመላው ዓለም ታዋቂና እውቅ ሳይንቲስት ሆነ። በጀርመን አዶልፍ ሂትለር ወደ ስልጣን ሲመጣና በአይሁዶች ላይ ስደትና ግድያ ሲጀመር አንስታይን ወደ አሜሪካ ለመሰደድ ተገደደ። በኒው ጀርሲ በሚገኘው ታዋቂው የፕሪንስተን ዩኒቨርሲቲ ውስጥ ማስተማርና ምርምር ማድረግ ጀመረ። ሁለተኛው የዓለም ጦርነት ዋዜማ ላይ ናዚዎች አስፈሪውን የአቶሚክ ቦምብ ቀድመው ሊሰሩ ይችላሉ በሚል ፍርሃት አሜሪካ ቀድማ ምርምር እንድትጀምር የሚመክር ደብዳቤ ለፕሬዝዳንት ፍራንክሊን ሩዝቬልት ጻፈ። ይህ ደብዳቤ አሜሪካ የማንሃታን ፕሮጀክት የተባለውን የአቶሚክ ቦምብ መሳሪያ ፕሮጀክት እንድትጀምር አደረገ። ሆኖም ግን አንስታይን በሰላም ወዳድ ሰው ስለነበር ከጦርነቱ በኋላ በሂሮሺማና ናጋሳኪ ላይ የደረሰውን ዝግናኝ ጥፋት ሲያይ ያንን ደብዳቤ በመጻፉ እጅግ ተቆጭቷል። ይህ ታላቅ አሳሳቢ እንደ አውሮፓውያን አቆጣጠር በኤፕሪል 18 1955 ዓ.ም በ76 ዓመቱ በፕሪንስተን ሆስፒታል ውስጥ ሕይወቱ አልፏል። ከሞቱ በፊት የኔ አካል እንዲመለክ አልፈልግም፣ ስለዚህ አስክሬን ይቃጠልና አመዴ ማንም በሌለበት በሚስጥር ይበተን ብሎ አዞ ነበር። ሆኖም ግን ከሞቱ በኋላ አንድ እጅግ አስገራሚ ነገር ተከሰተ። አስክሬኑን የመረመረው ዶክተር ቶማስ ሃርቬይ የአንስታይን አስደናቂ የአእምሮ ብቃት ሚስጥር ለማወቅ ካለው ጉጉት የተነሳ ያለ ቤተሰቦቹ ፍቃድ የአንስታይን አንጎል በድብቅ ሰርቆ ወሰደው።
ይህ አንጎል ለዓመታት በተለያዩ ሳይንቲስቶች ሲመረመር የቆየ ሲሆን የአይንስታይን አንጎል ከሌሎች ተራ ሰዎች በተለየ መልኩ የሂሳብና የቦታ ግንዛቤን የሚቆጣጠር ክፍሉ እጅግ ሰፊ ሆኖ ተገኝቷል። የተከበራችሁ ተመልካቾቻችን አልበርት አይንስታይን በአንድ ወቅት እንዲህ ብሎ ነበር፣ እኔ ምንም ልዩ ተሰጥኦ የለኝም፣ እኔ ግን እጅግ በጣም የማወቅ ጉጉት እንዳለኝ ግን እረዳለሁ። ይህ የአይንስታይን የታሪክን የሚያስተምረን ታላቅነት በትምህርት ውጤት ወይም በሰዎች አሳይ ሳይሆን በማይበገሩ የማወቅ ጉጉትና ጠንክሮ በመስራት እንደሚገኝ ነው። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በአይንስታይን ሕይወት ውስጥ ከሁሉም በላይ የገረማችሁ ነገር ምን እንደሆነ በኮሜንት አጋሩን። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስክንገናኝ ድረስ ሰላም ሁኑ።